ሰላም ሰላም ምርጦቹ ፓናማታዎቹ ሙስሊም እህቶቼ እንደዛ እቺ ቡርትፍ በአዲስ ወሬ መታላችኋለች። ቡርትፍ ብያታለሁ እኔ ዩኒቨርሲቲ ተማሪ ላይ መመረቂያ ይደርሷል በላይ ስትቦረትፊ ነበረ። ምንድነው ስትይ ነበረው? አረ ምን ቅጡ የአዲስ አበባ ልጅ ሳትሆኝ የአዲስ አበባ ልጅ ነች ብለሽ ስትቦረተፊ ነበር። አሁን ደግሞ ልጄን ይዤ ልሰደድ ነው ብለሽ ተቦርትፈሽ መጣሽ። ምንድነው ዝም ብሎ መቦርተፍ? አራት ቦርተፊ በቃሽ። ሁሉም ረክቷል ነው፣ ሁሉም ረክተውብሻል። ልጄን ይዤ ልሰደድ ነው 5 ዓመት እስከሚሆነው እንዴት ነው እንግዲህ እዚህ ስደት ላይ በጣም ብዙ ለመግባት የሚፈልጉ ልጆች በልጆቻቸው በፓስፖርት ምክንያት ይኸው ቁጭ ብለዋል። ኢትዮጵያ ላይ እንዴት ነው ህጉ ተቀይሯል? እንደ አራስ ልጅ ይዞ ወደዚህ ወደዛ መዟዟር። አድናንቺ አዲስ ህግ ወጥቷል። ውሸት፣ እድሜ ልክሽን ውሸት፣ እድሜ ልክሽን ውሸት። ይሄ ውሸትሽ ሆኖ አብረሽ ይመጣላሽ። ሩታ እንጀራ እናት የነበረችው ሴትዮ እንግዲህ ደግሞ መቦርተፍ ማለት ምን ማለት ነው? ወይስ አማርኛውን አስተካክለሽ ተናገሪ ወይም ደግሞ ጭራሽ አትሳደቢ። ምንድነው ሩታና የውሸት ማአት የምትዩ? መች ውሸት አወራች? መች ውሸት ተናገረች? እንግዲህ ውሸታም ህይወት እስከ ዘመንሽ ድረስ ውሸታም ነሽ፣ ውሸት እያወራሽ ነው እያለቻት ነው ማለት ነው። መች ውሸት አወራች? መች ውሸት አውርታ ታውቃለች? አንቺ ነሽ እንጂ እዚህ ጋር እየወጣሽ መቦርተፍ ነው እንጂ አንቺ ስራሽ። መቦርተፍ ደግሞ ማለት ምን ማለት ነው? እስኪ ተናገሪ። ትርጉሙ ሳታቂ ወይም ደግሞ ትርጉም የሌለው ቃል ለምን ትናገሪያለሽ ሲጀመር ማለት ነው? እና ትርጉም የሌለው ነገራቶችን አትናገሪ፣ ሩታንንም አትሳደቢ። ሰላም ወደ ቤተሰቦቼ እንደምን አላችሁልኝ? ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ዛሬ እንግዲህ እቺ አሮጊት ሴትዮዋ መጣለች። እቺ ትልቅ የተባለች ሴትዮዋ የትልቅ ትንሽ ማለት ነው። እቺ አሮጊት መጣለች እንግዲህ ሩታን የተሳደበች፣ ሩታን የተቸች፣ ከዚህ በፊት ሩታን ይወዳታለሁ አከብራታለሁ ያለች የነበረች ሴትዮዋ ዛሬ ላይ ግን ተለይታ ተገልብጣ ነው የመጣችው ማለት ነው። አዝለሹ ዙሪ ከፈለግሽ አብርሽን ማለት ነው፣ መብቷ ነው። ከውጭ ሀገር ተለይታ መሄድ፣ የትም ሀገር መሄድ ማንም አይከለክላትም፣ መብቷ ነው። ስለዚህ አንቺ መከልከል ማትቺ፣ ምንም ማድረግ አትቺ፣ ምንም አታመጪም ሲጀመር። ስለዚህ አርፈሽ ቁጭ ብትይ ይሻልሻል። አንቺ ምን አገባሽና ነው ደግሞ አንቺ በሷ ህይወት የምትገቢ? የሷ ህይወት አንቺ ነሽ የምትኖሪላት፣ አንቺ አትኖሪላትም። ስለዚህ እንደፈለገች ልጇን ይዛ ማውጣት መብቷ ነው፣ ትችላለች። ማንም አይከለክላትም። እንዴት ነው በዚህ ልክ አንቺ እሷን አፋለኝ ብለሽ የምታወራት፣ አፋለኝ ብለሽ የምትናገራት? ከፍታፍ ጭራሽ ብለሽ በዚህ ልክ እንደዚህ መሆን አይደብሽም እንዴ? ጭራሽ አይከብድሽም ትንሽ እንኳን? ደፋር፣ የመጨረሻ ደፋር ነሽ። የትልቅ ትንሽ ማለት ነው። አሮጊት አይደለሽ? አርፈሽ አትቀመጪም? ሚዲያ ላይ ወጥሽ ለምንድን ነው ሰው የምትተችው? ሰው የምትሳደቢው? ለዛውም ሩታ